ውድ ተመልካቾች የኑሮ ነገር ሆኖ ነው እንጂ ማን ከተወለደበት ሀገርና ካደገበት መንደር ክፉ ደጉን ካሳለፈበት ቀዬ ደስታ ሐዘኑን ካጣጣመበት ምድር መሰደድን ይሻል። ይህ ስደት ደግሞ በባዕድ ጦር ተግዞ በአሕዛብ ንጉሥ ተማርኮ ወደ ጣዖታት ምድርና ወደ አስማተኞች ሀገር መጓዝ ሲሆን ያውም እግዚአብሔርን ለሚያመልክ ሰው ስቃዩ መራራ የሚለው ቃል አይገልጸውም። ክቡራትና ክቡራን በዚህ ሁሉ የሕይወት ምስቅልቅልና የምርኮ ታሪክ ውስጥ በእግዚአብሔር ረዳትነት እንደ ኮከብ እያበራ ስለኖረ ታላቅ ሰው ለመስማት ተዘጋጁ። ይህ ሰው ነብይነትን ከአስተዳዳሪነት ያስተባበረ፣ ዛሬ ላይ ሆኖ ነገን ቁልጭ አድርጎ የተመለከተ፣ የመሲሁን መምጣትና የምድሪቱን ፍጻሜ የቃኘ፣ የዘመኑ የፖለቲካ ምሁርና የጥንታዊ ከተማን ዲዛይን የሰራ ጠቢብ አርክቴክት ነው። ውድ የመባ ቲቪ ቤተሰቦች ይህንን ቪዲዮ እስከ ፍጻሜው ብትመለከቱ አስደናቂ የህልም ሚስጥራት የተፈቱበትን መንገድና የተራቡ አናብስት ለእግዚአብሔር ሰው የሰሩትን ውለታ ትሰማላችሁ። ይህ የመጽሐፍ ቅዱስ ታሪኮች 25ኛው ክፍል የታላቁ ነብይ የነብዩ ዳንኤል አስደናቂ ታሪክ ነው። ነብዩ ዳንኤል የዮናኪር የልጅ ልጅ ነው። ዮናኪር የንጉሥ ኢያቄም ልጅ ሲሆን ሰለስቱ ደቂቅ ደግሞ የዮናኪር ልጆች ናቸው። ኢያቄም ለ11 ዓመታት ማለትም ከ609 እስከ 598 ቅድመ ልደተ ክርስቶስ የነገሰ የእስራኤል ንጉሥ ነው። ኢያቄም ወደ ዙፋን የወጣው በ18 ዓመቱ ሲሆን ወደ ስልጣን እንዲወጣ ያደረገው የግብፁ ንጉሥ ፈርዖን ኒካዑ ነበር። መንበረ መንግስቱን ከያዘ ከ3 ወራት በኋላ በከርከሚሽ ውጊያ ናቡከደነጾር ግብፅን ድል ሲያደርግ ኢያቄም ወዳጅነቱ ለባቢሎን ሆነ። ኢያቄም የነቢዩ ኤርምያስን ምክር ወደ ጎን በመተው የነቢዩን መጽሐፍ አቃጠለ። በ598 ቅድመ ልደተ ክርስቶስ ናቡከደነጾር ኢየሩሳሌምን ካጠፋ በኋላ ኢያቄምን ማርኮ ወደ ባቢሎን ሲወስደው በዚያው እያለ ሞተ። የትንቢተ ዳንኤል አንድምታ ትርጓሜ መግቢያ እንደሚተርከው የዳንኤል እናት ሰለስቱ ደቂቅና ኢኮንያን የኢያቄም ልጆች ናቸው። ንጉሡ ኢያቄም ተማርኮ ወደ ባቢሎን ሲወሰድ እነዚህ ሁሉ አብረው ተማረኩ። ነቢዩ ዳንኤል በተማረከ ጊዜ ዕድሜው ገና ልጅ ነበር። የተወለደው በ618 ቅድመ ልደተ ክርስቶስ መሆኑን የሚገልጡ መጽሐፍት አሉ። ይህ ማለት በምርኮ ጊዜ ዕድሜው 12 ዓመት ነበር ማለት ይቻላል። ትንቢተ ዳንኤል መጀመሪያ ላይ ነገዱ ከይሁዳ ነገድ መሆኑን ስለሚገልጥ ከነገስታት ወገን ነበር የሚለውን ሐሳብ ያጠናክረዋል። ዳንኤል፣ ሕዝቅኤልና ሰለስቱ ደቂቅ የነቢዩ ኤርምያስ ደቀ መዛሙርት መሆናቸውን የቤተ ክርስቲያን የብሉይ ኪዳን ትርጓሜ ትውፊት ይገልጣል። ነቢዩ ሕዝቅኤል በጻድቅነት ከጠቀሳቸው 3 አበው ኖህ፣ ዳንኤል፣ ኢዮብ አንዱ ነቢዩ ዳንኤል ነው። ለጥበብም ማነጻጸሪያ አድርጎ ጠቅሶታል። ነቢዩ ዳንኤል የባቢሎንና የፋርስ ስልጣኔ ከፍተኛ ደረጃ በደረሰበት ዘመን የኖረ ናቡከደነጾርና ቂሮስን ከመሰሉ ኃያላን ነገስታት ጋር አብሮ የሰራ ጠቢብ፣ በእምነቱ የጸና አስተዋይ ነቢይ ነው። ግብፃዊው ሊቅ አባ ታድሮስ የነቢዩ ዳንኤልን ጸጋና ጠባይ ሲተነትኑ ነቢይነትን ከአስተዳዳሪነት ጋር ደርቦ የያዘ ሰው ነው። ይህም ቢሆን የአስተዳዳሪነት ስልጣኑ መንፈሳዊ አገልግሎቱን አላቀዘቀዘበትም። ሕዝቡን በቅንነትና በመንፈሳዊነት አገልግሏል። ምንም እንኳን በባቢሎን ነገስታት ዘንድ ልዩ ክብርና ቦታ ቢኖረውም ድሆቹን ወገኖቹን ያለ ኩራት አገልግሏል። ነገን ዛሬ ላይ ለማየት የታደለ ሰው ነበር። የአሕዛብን ተስፋ የአሕዛብን ነገስታት ታሪክ ከመፈጸሙ ከ200 እስከ 600 ዓመታት አስቀድሞ ተናግሯል። ራእይና ህልምን የማየትና የመተርጎም ጸጋ ነበረው። የመሲሁን መምጣትና የዓለምን መጨረሻ በግልጥ ተናግሯል። ጠቢብ ነበር። ዮሴፍ ወልደ ኮሪዮን እንደሚገልጠው በፋርስ ግዛት በሱሳ ከተማ የሚገኘውን የታወቀ ሰገነት ዲዛይን ከሰሩት አርክቴክቶች መካከል አንዱ ነበር ይላሉ። በ605 ቅድመ ልደተ ክርስቶስ ከከርሚሽ ውጊያ በኋላ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። በኋላም የተወሰኑ ነዋሪዎቿን ማርኮ ወደ ባቢሎን ወሰዳቸው። ነቢዩ ዳንኤልና ሰለስቱ ደቂቅ የተማረኩት በዚህ ጊዜ ነው። በዚህኛው ወረራ ናቡከደነጾር የኢየሩሳሌም ከተማን አልደመሰሰም። ናቡከደነጾር በኢየሩሳሌም እያለ የአባቱን መሞት በመስማቱ ወደ ባቢሎን በፍጥነት ተመልሶ በአባቱ ዙፋን ላይ ተቀመጠ። ይህም የሚያሳየን ናቡከደነጾር ኢየሩሳሌምን ለመጀመሪያ ጊዜ ሲወር በአባቱ የበላይ ጠባቂነት አልጋ ወራሽ ነበር እንጂ ገና በትረ መንግስቱን አለመጨበጡን ነው።
በእስራኤል ላይ የተፈጸሙት 3 ምርኮዎች ምክንያታቸው ምን እንደሆነ መጽሐፍ ቅዱስ በግልጥ ይነግረናል። መሪዎቹ ካህናቱና ሕዝቡ አንድ ሆነው በእግዚአብሔር ላይ አመጹ። በተለያዩ ዘመናት የተላኩትን ነቢያተ እግዚአብሔር ኢሳይያስን በመጋዝ ኤርምያስን በድንጋይ ወግረው ገደሉ። ስለዚህም እግዚአብሔር ለናቡከደነጾር አሳልፎ ሰጣቸው። እስራኤልን በዚህ ምርኮ እንዲወሰዱ ያደረጋቸው ከባቢሎን ንጉሥ ከናቡከደነጾር ኃይል በላይ የእግዚአብሔር ከእስራኤል መለየት ነው። በነቢዩ በዳዊት ቃል ይህች ለዘላለም ማረፊያዬ ናትና መርጫታለሁ፣ በእርሷ አድራለሁ በማለት እግዚአብሔር ቃል ገብቶላቸው ነበር። እርሱ ቃል ኪዳኑን ማፍረሱ ነውን ብለን ከጠየቅን መልሱ አይደለም ነው። ነገር ግን ይህ ቃል ኪዳን ተከብሮ የሚኖረው መቼ እንደሆነ ቀድሞ ገልጦላቸው ነበር። ልጆቼ ኪዳኔን ይህንንም የማስተምራቸውን ምስክሬን ቢጠብቁ ብሎ እግዚአብሔር ሁል ጊዜ ቃል ኪዳኑን ይጠብቃል። በሰው ልጅ ታሪክ ውስጥ የቃል ኪዳን አፍራሹ ሁል ጊዜ ሰው ነው። ቃል ኪዳን ማለት 2 አካላት የሚያደርጉት ውል ስምምነት ነው። ሁለቱም አንዱ ለሌላው በጎውን ሁሉ ማድረግ አለባቸው። ሰው ቃል ኪዳኑን ሲያፈርስ የእግዚአብሔርን ጥበቃ ያጣል፣ ለጠላትም ተላልፎ ይሰጣል። ከዚህ በመቀጠል ንጉሡ ነውር የሌለባቸውንና መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን ዕውቀትም የተሞላባቸውን ብልሃተኞች አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንን ትምህርት ያስተምራቸው ዘንድ ለጃንደረቦቹ አለቃ ለአስፋኔዝ ነገረው ይለናል የነቢዩ የትንቢት መጽሐፍ። ንጉሥ ናቡከደነጾር አስፋኔዝ በተባለ ሰው ዳይሬክተርነት የሚመራ ትምህርት ቤት በባቢሎን ከተማ አስጀምሮ ነበር። ንጉሡን በጥበብ የሚያግዙ ሰዎችን ለማፍራት ይቻል ዘንድ ወጣቶች ተመርጠው ወደዚህ ትምህርት ቤት ይገባሉ። ይህም የናቡከደነጾርን የአመራር ጥበብ ያሳየናል። ናቡከደነጾር የአይሁድን ወጣቶች ወደዚህ ትምህርት ቤት ማስገባቱ ብዙ ምክንያቶች ነበሩት። የመጀመሪያው እስራኤልን የወረራት ለማጥፋት ወይም ለመጉዳት ሳይሆን ሕዝቡ እርሱን አላገለግልም በማለታቸው ብቻ መሆኑን ለማሳየት፣ የነገሥታቱ ዘርም ክብራቸው ተጠብቆ በቤተ መንግሥት እያገለገሉ መሆናቸውን ለሕዝቡ ለመግለጥ፣ የነገሥታት ልጆች በቤተ መንግሥት መብታቸው ተጠብቆ ከተቀመጡ እንደ ቀድሞ አያምጹም አያሳምጹምም ብሎ በማመን አይሁድም የእነርሱ ሰዎች በቤተ መንግሥት በመኖራቸው መብታችን ይከበርልናል ብለው እንዲያስቡ ለማድረግ ነው። የሚመረጡት ወጣቶች 6 መመዘኛ ወጥቶላቸው ነበር። የመጀመሪያው የነገሥታት ዘር የሆኑ፣ ሁለተኛው ውብና በአካል ጠንካራ የሆኑ፣ ሶስተኛ ጥበበኞች፣ አራተኛ አዋቂዎች፣ አምስተኛ ሌሎችን ማስተማር የሚችሉና የመጨረሻው በንጉሡ ፊት መቆም የሚችሉ ወይም ንጉሡን በማማከር መርዳት የሚችሉ የሚሉት ናቸው። ናቡከደነጾር እነዚህን ወጣቶች የባቢሎንን ትምህርትና ቋንቋ እንዲማሩ ይፈልግ ነበር። ይህም ማንነታቸውን እንዲዘነጉና በአዲሱ የባቢሎን ባህልና ስልጣኔ እንዲዋጡ ለማድረግ ነው። እነዚህን ጠቢባን ወጣቶች ማጥፋት አልተፈለገም። የተፈለገው ባህላቸውንና ቋንቋቸውን አጥፍቶ አእምሮአቸውን መጠቀም ነው። የከለዳውያን ትምህርት የተባለውም ባህላቸው የኮከብ ቆጠራ፣ ሂሳብ፣ አስማትና ሕልም መፍታት ነበር። የኮሌጁ የትምህርት ጊዜ 3 ዓመታትን ይፈጃል። ናቡከደነጾር እነዚህን ወጣቶች ለንጉሡ አማካሪነት ሲያሰለጥን ምግብና መኝታ አዘጋጅቶ ነው። ያውም ከቤተ መንግሥቱ ድርሻ ተቆርሶላቸው። ከጣፋጩ ከቤተ መንግሥት ምግብ ይመገቡ ዘንድ ያዘዘበት ምክንያት ነበረው። የመጀመሪያው የቤተ መንግሥት ሰዎች ሲሆኑና በሀገራቸው በቤተ መንግሥት ያገኙት የነበረውን ምቾት እዚህ ካገኙ በንጉሡ ላይ አያምጹም። በሌላ በኩል ደግሞ በባቢሎን ቤተ መንግሥት ድሎትና ምቾት በተዋጡ ቁጥር ሀገራቸውን፣ ሕዝባቸውንና ማንነታቸውን እየረሱ ይመጣሉ በማለት ነበር። በዚህ አሰራሩ ናቡከደነጾር ይሁዳን በሁለት መልኩ ሊያጠፋት ነው የተነሳው። የመጀመሪያው በኃይል ወይም በጦርነት ሲሆን፣ ሁለተኛው በዘዴ ወይም በጥቅም በማባበል ነበር። የጃንደረቦቹ አለቃ አስፋኔዝ ስራውን የጀመረው የእስራኤላውያኑን ወጣቶች ስም በመለወጥ ነበር። በቀድሞ ስማቸው ዳንኤል፣ የስሙም ትርጓሜ እግዚአብሔር ዳኛ ነው ማለት የነበረውን በአዲሱ ስሙ ብልጣሶር ብሎ ጠራው። የስሙም ትርጉም የበዓል መስፍን ማለት ነው። አናንያ የተባለውን ትርጉሙም እግዚአብሔር ሩህሩህና ደግ ነው ተብሎ የሚተረጎመውን ስም ሲድራቅ ወይም በፀሐይ አምላክ የተገለጠ ብሎ ሰየመው። ሶስተኛውን ወጣት ሚሳኤልን የስሙም ትርጉም እግዚአብሔርን የሚመስል የተባለውን ሚሳቅ ብሎ ሰየመው። ትርጉሙም በሻቅ ወይም ለባቢሎናውያን የውበት አምላክ ስም የተሰጠ ስም ነው፣ በሻቅ በኩል ብሎ ሰየመው። አራተኛውንና የመጨረሻው አዛሪያን የስሙም ትርጉም እግዚአብሔር ይረዳዋል ተብሎ የሚጠራውን አብድናጎ ብሎ ሰየመው፣ የእሳት አምላክ አገልጋይ ማለት ነው። እነዚህ 4 ወጣቶች ከጥንቱ እምነታቸው ሀገራቸውና ባህላቸው ጋር የሚያገናኛቸው ማንኛውም ነገር እንዲጠፋ
እየተደረገ ነው። የእስራኤል እናቶችና አባቶች ለልጆቻቸው ስም ሲያወጡ በተቻለ መልኩ የእግዚአብሔርን ሥራ እንዲያስታውሱ ያደርጉ ነበር። ይህም ጠቢቡ ሰለሞን ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም በማለት እንዳስተማረው ነው። የወጣቶቹ አለቃ የባቢሎን ጣዖታትን የሚያስታውስ ስም ሰጣቸው። ነቢዩ ዳንኤል በጊዜው በባቢሎን ሳለ 3 ስሞች ነበሩት። የመጀመሪያው ዳንኤል ሲሆን የስሙ ትርጉም እግዚአብሔር ዳኛ ነው ማለት ነው። ሁለተኛው ብልጣሶር የሚባለው ነው። መስፍነ በዓል ተብሎ ይተረጎማል። የመጨረሻው እጅግ የተወደደ ሰው የሚለው ሌላኛው ስሙ ነው። የዳንኤል ሕይወት በሦስቱም ስሞቹ ተገልጧል። እግዚአብሔር በዳንኤል አድሮ በአሕዛብ ላይ ፈርዷል። በአሕዛብ ላይ ብቻ ሳይሆን የዋሃንን በሚወቅሱ ሰዎች ላይም ፈርዷል። የመጽሐፈ ሶስና ታሪክ ለዚህ ምሳሌ ነው። ባቢሎናውያን በነ ነቢዩ ዳንኤል ላይ ያለውን ሰማያዊ ዕውቀት፣ ጥበብና ኃይል ተረድተዋል። የዳንኤል ጥበብ ዕውቀትና ኃይል የእነርሱ አስመሳይ ሊቃውንት እንደሚሉት ከትምህርት ቤት የተገኘ አይደለም። ስለዚህም ብልጣሶር አሉት። የበዓል ልዩ ልዑል ወይም መስፍን፣ ሚስጥሩንም የሚያውቅ ማለታቸው ነው። ሰማያዊው መልአክ ደግሞ እጅግ የተወደደ ሰው በማለት ጠርቶታል። ደግነቱን፣ እምነቱን፣ ጥበቡንና ጽናቱን በእግዚአብሔር ዘንድ ያስገኝለትን ሞገስ ሲገልጥለት ነው። ነቢዩ ዳንኤል ለአምላኩ ታማኝ ነው። በመሆኑም በባቢሎን ቤተ መንግሥት ውስጥ ያለውን ምቾትና ቅንጦት ማንነቱን አላስረሳውም። ምንም እንኳን የንጉሥ ትእዛዝ ቢሆንም ነቢዩ ዳንኤል ግን እንዳይረክስ በልቡ አስቦ እምቢ አለ። ነቢዩ ዳንኤል ቆራጥ በመሆኑ እግዚአብሔር በጃንደረቦቹ አለቃ ፊት ሞገስን ሰጠው። በማረኳቸው ፊት ሞገስን ሰጣቸው እንዳለ ልበ አምላክ ዳዊት። እግዚአብሔር በሕዝቡ ጠላቶች ዘንድ 2 አይነት የበጎነት ሥራዎችን ይሠራል። በአንድ በኩል እንደ ፈርዖን ልባቸውን አደንድኖ በሕዝቡ ላይ ድንቅ ሥራውን ይገልጣል፣ ኃይሉን ብርታቱን ያሳያል። በሌላ በኩል ደግሞ እንደ ጃንደረቦቹ አለቃ ልባቸውን በማራራትና ሞገስን በመስጠት የሕዝቡን በጎ ሐሳብ እንዲፈጸም ያደርጋል። ከዚህ በማስቀጠል የነቢዩ መጽሐፍ እንዲህ ይለናል። የጃንደረቦቹም አለቃ ዳንኤልን መብልና መጠጡን ያዘዘላችሁን ጌታዬን ንጉሡን እፈራለሁ፣ በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹ አለቃ በዳንኤልና በአናንያ በሚሳኤልና በአዛርያ ላይ የሾመውን ሜልዳርን እኛን ባሪያዎችህን 10 ቀን ያህል ትፈትነን ዘንድ እለምንሃለሁ። የምንበላውን ጥራጥሬ የምንጠጣውንም ውሃ ይስጡን። ከዚያ በኋላ የእኛን ፊትና ከንጉሡ መብል የሚበሉትን የብላቴኖችን ፊት ተመልከት። እንዳየኸውም ሁሉ ከባሪያዎች ጋር የወደድከውን አድርግ አለው። ይህንን ነገራቸውን ሰምቶ 10 ቀን ፈተናቸው። ነቢዩ ዳንኤል በምርኮ በባዕድ ሀገር የሚገኝ ወጣት ነው። ላለመጾም ምክንያት ማቅረብ ይችላል። የባዕድ ሀገር ነው። በፈለግኩት ሰዓት ምግብ አላገኝም። የማይበላ ምግብ እንድበላ የንጉሡ ትእዛዝ ነው፣ እኔ ምን ላድርግ ወዘተ ማለት ይችላል። ነቢዩ ዳንኤል ግን ለምክንያት ቦታ አልሰጠም። ነቢዩ የጾመው ከልቡ ነበር። መጽሐፍ ከልቡ አሰበ ያለው ለዚህ ነው። ዳንኤል የንጉሡን መብል አልበላም ያለው ስላልተስማማው ወይም የማይወደው ምግብ ስለሆነ አልነበረም፣ እንዳይረክስ ነው። ይህ ውሳኔው የንጉሡን ትእዛዝ እንደሚቃወም መብሉንም ርኩስ ነው እንዳለ ተቆጥሮ ችግር ውስጥ ሊከተው ይችላል። ይህ ደግሞ እንደ ባቢሎን ነገሥታት ጠባይ ሕይወቱን እስከ ማጣት የሚያደርስ ቅጣት ያስከትላል። ለነቢዩ ዳንኤል ግን እግዚአብሔር የማይቻሉ ነገሮች ሁሉ አምላክ ነው። አስቸጋሪ ነገሮችን ሁሉ የሚያስተካክል የኢአማንያንን ልብ የሚያለሰልስ እግዚአብሔር ነው። ነቢዩ ዳንኤል የንጉሡን መብል በልቶ ተመችቶት ከሚኖር በእምነቱ ጸንቶ የሚመጣውን መከራ መቀበልን መረጠ። የጃንደረቦቹ አለቃ የዳንኤልንና የሰለስቱ ደቂቅን ስም መቀየር ችሎ ነበር። በልቦናቸው ውስጥ ያለውን እምነት ግን መቀየር አልቻለም። ምንም እንኳን ዳንኤልና ሰለስቱ ደቂቅ በቤተ መንግሥት በምቾት ላይ ቢኖሩም ብዙዎች ወገኖቻቸው ግን አሁንም በመከራ ላይ ናቸው። የነ ዳንኤል እረፍትና ምቾት በባቢሎናውያን ቤተ መንግሥት በመኖር የሚገኝ አይደለም፣ በቅድስቲቱ ከተማ በኢየሩሳሌም እንጂ። ቅድስት ሀገር ፈርሳ ሕዝቡ ተሰዶ ምን እረፍት ይገኛል? ሕሊናቸውና መንፈሳቸው ሳያርፍ ሥጋቸው በባቢሎን ቤተ መንግሥት ስለተቀመጠ ብቻ ምን እረፍት ይገኛል? ስለዚህ እግዚአብሔር ሕዝቡን ወደ ቅድስቲቱ ሀገር እስኪመልስ ድረስ ከሕዝቡ ሐዘንና ለቅሶ መለየት አልፈለጉም። ነቢዩ ዳንኤል በንጉሡ ቤተ መንግሥት ያለውን የቅንጦት ሕይወት አልፈለገውም። አንዳንዶች ወይን ጠጅ መጠጣት የሚያደርስባቸውን የሞራልና የሥነ ምግባር ውድቀት ተመልክቷል። በገበታ ላይ 1-2 እያሉ መጨረሻቸው ሲከፋ ታዝቧል። ዳንኤል ራሱን ለእግዚአብሔር ናዝራዊ ሳያደርግ አልቀረም። ስለዚህም የወይን ጠጅን እምቢ አለ። በኦሪት ካህናት ወደ ቤተ መቅደስ ከመግባታቸው በፊት እንዳይጠጡ ታዘዋል። ነገሥታት የወይን ጠጅ ይጠጡ ዘንድ አይገባም። ታዲያ በሐዘንና በምርኮ ያሉ ወጣቶች እንዴት እሺ ብለው ይጠጡ? እግዚአብሔር ሐዘናቸውን ተመልክቶ ሕዝቡን ይምር ዘንድ እምቢ አሉ። ቀጥሎ የተከሰተውን ነገር የነቢዩ የትንቢት መጽሐፍ እንደሚከተለው ይገልጠዋል።
እነርሱ ይገቡ ዘንድ ንጉሡ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነጾር ዘንድ አገባቸው። ንጉሡም በተናገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና እንደ አናንያ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኛቸው። ንጉሥ ናቡከደነጾር አንድም ራሱ ፈትኗቸዋል፣ ያለበለዚያ ሌሎች እንዲፈትኗቸው አድርጓል። በሁሉም መንገድ ቢሆን ግን እነርሱን የሚስተካከል አልተገኘም። ይህ የእነርሱ ዕውቀትና ችሎታ ብቻ ሳይሆን የጾምና የጸሎታቸው ፍሬ፣ የእግዚአብሔርም የቸርነቱ ስጦታ ነው። እግዚአብሔር ዳንኤልን በባቢሎን በምርኮ በሰላም እንዲኖር ብቻ ሳይሆን ሊመጣ ያለውንም ሁሉ እንዲያውቅ መርጦታል። ስለዚህ ናቡከደነጾር የሚያስፈራ ሕልምን አየ። ያንን ሕልም ማንም ሊተረጉመው አልቻለም። ምክንያቱም ያ ምስጢር በእግዚአብሔር ሰው በዳንኤል ብቻ ይገለጥ ዘንድ እግዚአብሔር አስቧልና ነው። ታሪኩን መጽሐፉ እንዲህ ይተርከዋል። ናቡከደነጾር በነገሰ በሁለተኛው ዓመት ናቡከደነጾር ሕልም አለመ፣ መንፈሱም ታወከ፣ እንቅልፍም ከእርሱ ራቀ ይለናል መጽሐፉ። ናቡከደነጾር ሕልሙን ለተርጓሚዎች አልተናገረም። ሲጠየቅም ነገሩ ከእኔ ዘንድ ርቋል ነበር ያላቸው። አባ ሂሮኒመስ ሕልሙ እንደ ጥላ በልቦናው ውስጥ ነበር፣ ነገር ግን ሙሉ በሙሉ ሊያስታውሰው አልቻለም። ሌላ ሰው የሚነግረው ካገኘ ግን ለማስታወስ ይችላል። ይህም ሕልም ፈቺዎች ውሸት እንዳይነግሩት ይረዳዋል ብለዋል። ንጉሡ መንፈሱ እንዲታወክ ያደረገው አንዱ ምክንያት ሕልሙ ስለጠፋው ነው። ስለዚህ የሚያስታውሰው ሰው ይሻ ነበር። ሕልሙን የገለጠለት እግዚአብሔር የእርሱ ድንቅ ሥራ ይገለጥ ዘንድ እንዲረሳው አደረገ። እግዚአብሔር የልጆቹን ክብር ለመግለጥና ክፉዎችን ለመቅጣት ልዩ ልዩ መንገድን ይጠቀማል። አሁንም የናቡከደነጾር ሕልም የጠፋው የነቢዩ ዳንኤል ጥበብ ይገለጥ ዘንድ ነበር። የቤተ ክርስቲያናችን የትርጓሜ ሊቃውንት የነ ዳንኤልን ክብር የሚገልጽ መንፈስ ቅዱስ አስዘንግቶታል ብለው ይተረጉሙታል። በሌላ በኩል የማለዳ እንቅልፍ ስለነበረበት ሊዘነጋው መቻሉን ይገልጣሉ። ንጉሡ ባየው ሕልም በጣም ስለተደናገጠ ጠቢባኑን ሁሉ ጠራ። ጠቢባኑ ወደ ንጉሡ ሲመጡ በደስታ ነበረ። አንድም ለምክር ያለበለዚያም ለሽልማት የተጠሩ መስሏቸዋል። እነዚህ ጠቢባን ሲመጡ የሚገርመው ነገር ንጉሡ በጥበባቸውና በእውቀታቸው ያደነቃቸውን 4ቱን ወጣቶች አልጠሯቸውም። ምክንያቱም ንጉሡ ለ4ቱ ወጣቶች በሰጠው ቦታ ቀንተዋል። ስለዚህ እነርሱ በሌሉበት ዕውቀታቸውን ለማስመስከር ስለፈለጉ ብቻቸውን መጡ። በሌላ በኩል እነ ነቢዩ ዳንኤልን ንጉሡ አልጠራቸውም ይሆናል። 4ቱን ወጣቶች ፈትኖ ከሌሎች 10 እጅ የተሻሉ መሆናቸውን አውቋልና ስለዚህም ሌሎችን ለመፈተን ጠራቸው። በዚህም ተባለ በዚህ ግን ፍቃድ እግዚአብሔር ነው። በጣዖት መንፈስ ከሚመሩት ጋር አብረው እንዲጠየቁ እግዚአብሔር አልፈቀደም። የራሱ የጸጋ ማደሪያ ናቸውና ለያቸው። የንጉሡ ጥያቄ ለጠቢባኑ አስቸጋሪ ነበር። ሕልሙንም ፍቺውንም ነበር የጠየቃቸው። ሕልሙን ንገረንና ፍቺውን እናስታውቅህ አሉት። እርሱ ግን ነገሩ ከኔ ዘንድ ርቋል፣ ሕልሙንና ፍቺውን ባታሳውቁኝ ትቆረጣላችሁ፣ ቤቶቻችሁም የጉድፍ መጣያ ይሆናሉ። ሕልሙንና ፍቺውን ግን ብታሳዩ ከእኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህ ሕልሙንና ፍቺውን አሳዩኝ አላቸው። ተርጓሚዎቹ አሁንም በድጋሚ ሕልሙን እንዲነግራቸው ጠየቁት። ንጉሡ ግን ነገሩ ከእኔ ዘንድ እንደራቀ ታውቃላችሁና ጊዜውን እንድታስረዝሙ እኔ ያውቃለሁ። ሕልሙንም ባታሳውቁኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትና የተንኮል ቃል ልትነግሩኝ ተዘጋጅታችኋል። ስለዚህም ሕልሙንም ንገሩኝ፣ ፍቺውንም ማሳየት እንድትችሉ አውቃለሁ አላቸው። ሕልም ተርጓሚዎቹ ንጉሡ መፍራቱንና መቸኮሉን ስላወቁ ጊዜ ይሰጠን ብለው ጠይቀው ነበር። ንጉሡ ግን ልታረሳሱኝና የማይሆን መፍትሄ ልታመጡ ነውና አሁን ንገሩኝ አላቸው። የንጉሡ ቁጣ እስኪበርድ ፍርሃቱም እስኪቀንስ ጊዜ ለመግዛት አስበው ነበር። ነገር ግን አልሆነም። እግዚአብሔር የሐሰት ጠቢባንን ራሳቸው ያልሆኑትን ሆነናል፣ የሌላቸውን አለን፣ የማያውቁትን እናውቃለን የሚሉትን እንዴት እንደሚያዋርድ ምሳሌ ሊያደርጋቸው በከባድ እንቆቅልሽ ፈተናቸው። እንደ ቀድሞ ዋሽተው አታለው ወይም ምክንያት ፈጥረው ማምለጥ አልቻሉም። ሕልሙንም ፍቺውንም አምጡ ተብለዋልና። ከለዳውያኑ ሕልሙንና ፍቺውን መናገር አልቻሉም። ምክንያቱም ከዚህ በፊት ሕልሙን ሰምተው የመሰላቸውን ትርጓሜ ይሰጡ ነበር። እንደ አማልክት ስለሚታዩም ማንም አይገዳደራቸውም ነበር። አሁን ግን ተፈተኑ። ስለዚህ በምድር ላይ ይህንን ሕልም መናገር ትርጉሙንም መግለጥ የሚችል እንደሌለ ተናገሩ። እውነታቸውን ነው። ንጉሡ ያየው ሕልም የነገውን ዓለም የሚያሳይ የእግዚአብሔርንም ዕቅድ የሚገልጥ ነበር። ይህንን ደግሞ ማወቅ የሚችለው ማን እንደሆነ መንፈስ ቅዱስ አፋቸውን ከፍቶ ፊታቸውን ጸፍቶ ሲያናግራቸው
መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም የለም አሉ። በባቢሎናውያን እምነት መሰረት አማልክት ከሰው የተለዩ ናቸው፣ በሰው መካከልም አይኖሩም። ባቢሎናውያን ብዙ አማልክት ነበሯቸው። ስለዚህም ንጉሱ ተበሳጨ፣ እጅግም ተቆጣ። የባቢሎንንም ጠቢባን ሁሉ ያጠፉ ዘንድ አዘዘ ይላል መጽሐፉ። እንግዲህ ከበላሁት አብልቼ ከጠጣሁትም አጠጥቼ የማኖራችሁ ለዚህ ጊዜ ነበር እንጂ ፈረስ አይደላችሁ አልጋልባችሁ፣ በቅሎ አይደላችሁ አልጭናችሁ፣ ጦር አይደላችሁ አልወረውራችሁ፣ ጋሻ አይደላችሁ አልመክትባችሁ ብሎ በልያዝ በሰይፍ በላቸው ብሎ አዘዘ። ትእዛዝም ወጣ። ጠቢባኑንም ይገድሉ ዘንድ ጀመሩ። ዳንኤልና ባልንጀሮቹንም ይገድሉ ዘንድ ፈለጓቸው ይላል መጽሐፉ። ነቢዩ ዳንኤልና ሰለስቱ ደቂቅ በንጉሱ ፊት ሕልሙን ለመፍታት አልተጠሩም ነበር። የግድያው ትእዛዝ ሲወጣ ግን እነርሱንም አብረው ለመግደል ፈለጉ። ምክንያቱም ንጉሱ እነርሱን ከሌሎች አብልጦ ስላከበራቸው የቤተ መንግስቱ ሰዎች ቂም ይዘውባቸው ስለነበር አጋጣሚውን ተጠቅመው ሊያጠፏቸው ቆረጡ። ዳንኤልስ ነቢዩ ዳንኤል ግን የሚጠሏችሁን ውደዱ፣ የሚያሳድዷችሁንም መርቁ የተባለውን የወንጌል ቃል ከ600 ዓመታት በፊት በመፈጸም ለሚያጠፉት ሰዎች አዘነ። በዚያን ጊዜም ዳንኤል የባቢሎንን ጠቢባን ይገድል ዘንድ የወጣውን የንጉሱን የዘበኞች አለቃ አርዮክን በፈሊጥና በማስተዋል ተናገረው። ለንጉሱም አለቃ ለአርዮክ መልሶ የንጉሱ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩን ለዳንኤል አስታወቀው ይላል መጽሐፉ። የንጉሱ ትእዛዝ ስለምን ቸኮለ ያለው ምናልባት የተወሰኑ ከለዳውያን ተገድለው አይቶ ወይም ሰምቶ ሳይሆን አይቀርም። ስለዚህ ትህትና በተሞላበት ሁኔታ የዘበኞቹን አለቃ ጠየቀው። ነቢዩ ይህንን ጥያቄ ያቀረበው ስለ ራሱ በመጨነቅ አልነበረም፣ ንጉሱን ከጥፋት ለማዳን ነው እንጂ። ከዚህ በመቀጠል የሆነውን መጽሐፉ እንዲተርከዋል። ዳንኤልም ገብቶ ፍቺውን ለንጉሱ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሱን ለመነ ይለናል። ዳንኤል የእምነት ሰው ነው። ስለዚህም የሞት አዋጁን ሳይፈራ ወደ ንጉሱ ገባ። ቢገድለኝስ አትገባም ቢለኝስ የሚለውን አላሰበም። እግዚአብሔር መመኪያዬ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው እንዳለ ልበ አምላክ ዳዊት። በሌላም በኩል ነቢዩ ዳንኤል ፍጹም በእግዚአብሔር የሚተማመን ሰው ነው። እግዚአብሔር ሕልሙንና ፍቺውን እንደሚገልጥለት አመነ። ስለዚህም የሱባኤ ጊዜ ለመነ። የቤተ ክርስቲያናችን የትርጓሜ መጽሐፍ ለነዚያ ያልሰጠውን ለእርሱ 3 ቀን ሰጠው ይለናል። ዳንኤል ጊዜ የጠየቀው ለማሰብና ለመመራመር መጽሐፍ ለማገላበጥ አይደለም፣ ነገር ግን ወደ እግዚአብሔር ለመጸለይ ነው። በዚያም ጊዜ ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያ ለሚሳኤልና ለአዛርያ አስታወቃቸው ይለናል መጽሐፉ። አስቀድመን እንደገለጽነው ዳንኤል ጊዜ የጠየቀው ትርጉሙን ለማፈላለግ አይደለም፣ ማእመረ ህቡዓት የሆነውን ጌታን ለመጠየቅ ነው እንጂ። ስለዚህም ነው አናንያ፣ አዛርያ ሚሳኤልን ከእርሱ ጋር እንዲጸልዩ የለመናቸው። መከራው ጋራ ነውና በጋራ እንዲጸልዩ ነገራቸው። ከባቢሎን ጠቢባን ጋር እንዳይሞቱ ሲል የባቢሎን ጠቢባን ማድረግ የማይችሉትን እናደርጋለን በማለታቸው ሞት እንደመጣባቸው ሁሉ እነርሱም እግዚአብሔር የለመኑትን ካልፈጸመላቸው አሕዛብ ከጠቢባኑ ይልቅ ስለሚከፉባቸው ነው። መጽሐፉ ወደ ቤቱ ሄደ አለ። ምንም እንኳን ነቢዩ ዳንኤል ከኢየሩሳሌሙ ቤተ መቅደስ ርቆ በባቢሎን የሚኖር ቢሆንም በቤቱ መጸለይን ያዘወትር ነበር። ነቢዩ ሰለስቱ ደቂቅን ከሰማይ አምላክ ይለምኑ ዘንድ አደራ ብሏቸዋል። ሕዝበ እስራኤልና ነቢያተ እስራኤል እግዚአብሔርን የእስራኤል አምላክ ብለው መጥራት ያዘወትራሉ። ዳንኤል ግን የሰማይ አምላክ አለ። እስራኤል በድለዋል። እስራኤል ሲበድሉ ደግሞ እግዚአብሔር ሕዝቤ አይደላችሁም ይላቸዋል። ሊቀ ነቢያት ሙሴ ጽላቱን ለመቀበል 40 ቀንና ሌሊት ወደ ደብረ ሲና በወጣ ጊዜ እስራኤል የጥጃ ምስል ሰርተው እያመለኩ እግዚአብሔርን አሳዘኑት። በዚህ ጊዜ ሕዝቤ ይላቸው የነበሩትን እስራኤል ሕዝብህ ብሎታል። የሰማይ አምላክ የሚለውን ስም ሕዝበ እስራኤል በድለው በተቀጡበት ዘመን የተነሱ ነቢያት የተጠቀሙበት ስም ነው። ከዚህ በማስቀጠል የሆነውን መጽሐፉ እንዲህ በማለት ይነግረናል። የዚያን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት ይለናል። ለዳንኤል ዕለቱን ተገለጠለት። ስለምን ቢሉ ጥሬ እንብላ ውሃን ጠጣ በማለት ጸንቶ ኖሯልና ዕለቱን ተገልጦ ዕለቱን አልወጣም። ስለምን ነው ቢሉ ሱባኤን ለማክበር ለሰለስቱ ደቂቅ በ3ኛው ቀን ተገልጦላቸዋል። ነቢዩ ዳንኤል ሕልሙና ትርጓሜውን ሲገልጥለት ወደ ንጉሡ አልቸኮለም። መጀመሪያ የገለጠለት እግዚአብሔርን አመሰገነ። ምንም የሚያስቸኩል ነገር ቢኖር እግዚአብሔርን ከማመስገን በላይ ሊቀድም የሚገባው ነገር የለምና።
ንጉሥ ናቡከደነጾር ያየው ሕልም ከእርሱ ዘመን ጀምሮ የሚነሱትን ነገሥታት ያመለክት ነበር። የማይለወጥ እግዚአብሔር ነገሥታትን እንደሚለዋውጥ ገለጠ። ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይገልጣል። ዳንኤል ይህንን ምስጢር የገለጠልኝ እግዚአብሔር ነው አለ እንጂ እኔ በጥረቴና በብቃት ያገኘሁት ነው አላለም። ነቢዩ እንዲህ በማለት ተናገረ። ጥበብንና ኃይልን የሰጠኸኝ እኛም የለመንህን ነገር አሁን ያስታወቅከኝ አንተ የአባቶች አምላክ ሆይ የንጉሡን ነገር አስታውቀኸኛልና እገዛልሃለሁ አመሰግንህም አለሁ አለ። ከዚህም በኋላ ዳንኤል ንጉሡ የባቢሎንን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎንን ጠቢባን አታጥፋ፣ ወደ ንጉሡም አስገባኝ፣ እኔም ፍቺውን ለንጉሡ አሳያለሁ አለው። ነቢዩ ዳንኤል የመጀመሪያ ሩጫው ጠቢባነ ባቢሎንን ከሞት መታደግ ነበር። አይወዱትም፣ አይፈልጉትም። ወደ ንጉሡ ተጠርተው ሲመጡ እንኳን አልጠሩትም። እርሱ ግን ከሞት አዳናቸው፣ ለጠላቶቹ ሕይወትን ፈለገላቸው። በመጀመሪያ ደረጃ የታዘዘው ሞት ፍትሃዊ አይደለም። የተሰወረውን ለመግለጥ ለሰማይ አምላክ ለእግዚአብሔር እንጂ ለሥጋዊ ደማዊ ሰው አይቻለውምና። ስለዚህም አቅም የሌላቸውን ሰዎች ሰማያዊውን ምስጢር ካላመጣችሁ ብሎ በሞት መቅጣት ፍትሃዊ አይደለም። በሌላ በኩል ደግሞ እነዚህ ጠቢባን ሟርትና ጥንቆላን የሚከለክለውን ሕገ እግዚአብሔርን አያውቁትም። በሕይወት ቢቆዩ እግዚአብሔር ማዕበረ ኅቡዓት መሆኑን እውነተኛም ፈጣሪ መሆኑን አይተው ያምናሉ። የዚያን ጊዜ አርዮክ ዳንኤልን ፈጥኖ ወደ ንጉሡ አስገባው። ከይሁዳ ምርኮኞች ያለውን ለንጉሡ ፍቺውን የሚያስታውቀውን ሰው አግኝቻለሁ አለ ለንጉሡ። አርዮክ ባለፋበት ነገር ሹመት ሽልማትን ለማግኘት ሲል ዳንኤልን ይዞ የመጣ መስሎ ቀረበ። ንጉሡም መለሰ፣ ብልጣሶር የተባለው ዳንኤልን ያየሁትን ሕልምና ፍቺ ታስታውቀኝ ዘንድ ትችላለህን? አለው። አስማተኞች፣ ጠንቋዮች፣ ኮከብ ቆጣሪዎች፣ ከለዳውያን ያልቻሉትን አንተ ልትገልጽልኝ ዘንድ ትችላለህን? ሲለው ነው። ዳንኤልም በንጉሡ ፊት መልሶ እንዲህ አለ። ንጉሡ የጠየቀውን ምስጢር ጠቢባንና አስማተኞች፣ የሕልም ተርጓሚዎችና ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ አለ፣ እርሱም በኋለኛው ዘመን የሚሆነውን ለንጉሡ ለናቡከደነጾር አስታውቆታል ብሎ መለሰ። ነቢዩ ዳንኤል ንጉሡ ያየው ሕልም ተራ ሕልም ሳይሆን ሰማያዊ ምስጢር ነውና ሥጋዊ ደማዊ ሰው ያውቀው ዘንድ እንደማይችል ገለጠለት። ንጉሡም ያሰባሰባቸው ጠቢባን፣ አስማተኞች፣ የሕልም ተርጓሚዎችና ቃላተኞች ምስጢር የማየትም ሆነ የመተርጎም ሥልጣን እንደሌላቸው ለንጉሡ አስረዳው። ይህ የሰማዩ አምላክ ሥልጣን ብቻ ነው አለ ነቢዩ። ንጉሡ ዳንኤልን ሕልሜን የምትተረጉምልኝ አንተ ብልጣሶር ነህን? አለው። እግዚአብሔር እንጂ ምስጢርን የገለጠለት ይተረጉመዋል ብሎ ነቢዩ ለናቡከደነጾር አምልኮተ እግዚአብሔርን ሰበከለት። በአልጋህ ላይ የሆነው ሕልምና የራስህ ራእይ ይህ ነው። አንተ ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስታውቆሃል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሡ ይታወቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም አለ ነቢዩ። ናቡከደነጾር አዲሷን ባቢሎን የመሰረተ የባቢሎንን ግዛት ከሜዲትራኒያን እስከ ፋርስ ያሰፋ ኃያል ንጉሥ ነበር። ከእርሱ በኋላ የሚመጣው ንጉሥ ማን እንደሆነ ሁል ጊዜ ያሳስበው ነበር። አንድ ቀን ይህን ሐሳብ እያሰላሰለ ያለ እንቅልፍ ወሰደው። በዚያን ጊዜ ይህን ሕልም እግዚአብሔር ገለጠለት። ነቢዩ ዳንኤል ይህንን ታላቅ ምስጢር ቢያውቅም እግዚአብሔር መሳሪያ አደረገኛል እንጂ ከሰው ሁሉ ተለይቼ የበቃው የነቃው ስለሆንኩ ተገለጠልኝ አላለም። ምንም እንኳን ንጉሥ ናቡከደነጾር ከሁሉም ጠቢባን 10 ጊዜ ትበልጣለህ ብሎ ቢያልቀውም ዳንኤል ግን ምስጋናውን ይገባኛል ብሎ አልተቀበለም። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበር፣ በፊትህም ቆሞ ነበር አለው ዳንኤል። እግዚአብሔር ይህንን ሕልም ለነቢዩ ለዳንኤል ከማሳየት ይልቅ ለናቡከደነጾር የገለጸበት ምክንያት ነበረው። የመጀመሪያው ነቢዩ ዳንኤል ቢያየው ኖሮ አይሁድ ብቻ አውቀውት በቀሩ ነበር። ነገር ግን ንጉሥ ናቡከደነጾር ስላየው አስማተኞቹ፣ መተተኞቹ፣ ከለዳውያኑ፣ ኮከብ ቆጣሪዎቹ፣ መኳንንቱና መሳፍንቱ ሁሉ የእግዚአብሔርን ዕቅድ የዳንኤልንም ክብር አወቁ። ሁለተኛው የንጉሡ ሕልም ክርስቶስ ዓለምን ለማዳን እንደሚመጣ የሚገልጥ ነው። ይህንን ደግሞ አሕዛብ ማወቅ አለባቸው። ስለዚህ ለእስራኤል በነቢያት የተገለጠውን ለአሕዛብ በሕልም ገለጠላቸው። ዳንኤል ቀጠለ። የዚህም ምስል ራስ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡ ነሐስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉ ሸክላ ነበር አለው። ለናቡከደነጾር የታየው ምስል የንጉሡን ዕውቀት መሠረት ያደረገ ነበር። በጥንቱ የታሪክ ትምህርት መሠረት ዘመናትን የወርቅ፣ የብር፣ የነሐስና የብረት ብሎ መክፈል
የተለመደ ነው። ፋርሶች ደግሞ የሸክላ ዘመንን ይጨምሩ ነበር። ምስሉ ንጉሥ ናቡከደነጾር ያየው የተለያዩ ዘመናትን ነገሥታትን የሚያመለክት ሕልም ነው። ሲያየው ግን እንደ አንድ ምስል ነው። ይህም ከዓለም መጀመሪያ እስከ ፍጻሜ ያለው በተለያየ ዘመን ቢመጣም በእግዚአብሔር ዘንድ ግን አንድ ዕቅድ ነው። በእግዚአብሔር አተያይ የዘመን ለውጥና ገደብ የለም። ከመነሻው እስከ መጨረሻው ያለውን ሁሉ አንድ ጊዜ ነው የሚያየው። ሁለተኛ፣ እያንዳንዱ ሥርወ መንግሥት በሌላው ውድቀት የሚመሰረት ነው። በባቢሎን ውድቀት ላይ የፋርስ መንግሥት፣ በፋርስ መንግሥት ውድቀት ላይ የግሪክ መንግሥት፣ በግሪክ መንግሥት ውድቀት ላይ የሮም መንግሥት ተመስርተዋል። ሁሉም ግን የእግዚአብሔርን ፍቃድ ሊጋፉ የሚፈልጉና እውነትን የሚጻረሩ ናቸው። የምስሉ ራስ ወርቅ ሲሆን እግሩ ግን ሸክላ ነው። ይህም ዓለም ከጊዜ ወደ ጊዜ እየቀለለና በመንፈስ እየደህየ በመንፈሳዊ ኃይልም እየተዳከመ እንደሚመጣ ያመለክታል። እያንዳንዱ ሥርወ መንግሥት በጠቅላላው ያለው ጠባይ ተነገረ እንጂ ስለ እያንዳንዱ የሥርወ መንግሥታት ጠባይ አልተገለጠም። ለምሳሌ ቂሮስ ንጉሥ ደግና ጠቢብ እግዚአብሔርንም የሚፈራ ነበር። የፋርሱ መንግሥት ግን በጠቅላላው ጠባዩ የተበላሸና የእውነት ጸር ነበር። እስራኤላውያን በተስፋ የሚጠብቁት ወደ ሀገራቸው ተመልሰው መንግስት የሚመሰርቱበትን ጊዜ ነበር። ለንጉሥ ናቡከደነጾር በተገለጠው ሕልም ግን ከባቢሎን በኋላ ፋርስ፣ ከፋርስ በኋላ ግሪክ፣ ከግሪክ በኋላም ሮም እየተፈራረቁ ይገዛዋቸዋል እንጂ የዳዊትና የሰለሞን አይነት መንግስት ለእስራኤል ተመልሶ አይመጣም። ስለዚህ ምድራዊውን መንግስት ከመናፈቅ ይልቅ ትኩረታቸውን ወደ ወልደ እግዚአብሔር ዘላለማዊ መንግስት እንዲያደርጉ ከተራራው ላይ የወረደው ድንጋይ ሁሉን ደምስሶ ዓለምን ሲሞላ አሳየው። የሕልሙ ዋና ዓላማ የመድኃኔ ዓለም የኢየሱስ ክርስቶስን መምጣት ለማመልከት እንጂ ታሪክ ለመዘገብ አይደለም። ስለሆነም ከእስራኤል ሳይሆን ከባቢሎናውያን ዘመን ጀመረ። በዚህ ሕልም ናቡከደነጾር የወርቅ ራስ ተብሎ ተገልጿል። ምክንያቱም ባቢሎንን ታላቅና ገናና ግዛት ያደረጋትና የእድገቷ ምክንያት እርሱ ነበርና ነው። እግዚአብሔር ናቡከደነጾርን የባቢሎን መስራች አላለውም። ነገር ግን እንደ አንድ ታላቅ ንጉሥ ብቻ ቆጥሮታል። ንጉሥ ናቡከደነጾር ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግሥት መኖሪያ እንድትሆን የሠራኋት ታላቂቱ ባቢሎን አይደለችምን ብሎ ነበር። እግዚአብሔር ግን በፈቃዴ አስነሳሁ፣ በፈቃዴም ለዚህ ክብር አበቃሁ አለው እንጂ መሰረትካት አላለውም። ናቡከደነጾር በጦር ኃያል ነው፣ መሐንዲስ ነው፣ ግዛቱ ሰፊ ነው፣ ጥበበኛ ነው። ስለዚህም ወርቅ የሱ ምሳሌ ሆነ። በዚያ ዘመን የታላቅነትና የሀብት ምሳሌ ወርቅ ነበርና። ናቡከደነጾር ከነገሰ ከ90 ዓመታት በኋላ ባቢሎንን የጎበኘው ሄሮዶተስ በባቢሎን እጅግ ብዙ ወርቅ መመልከቱንና ሌሎች ብዙ ቁሳቁስንም ከንጹህ ወርቅ መሰራታቸውን ጽፏል። ብር የሜዶንና የፋርስ መንግስታት ምሳሌ ነበር። ብር በመጽሐፍ ቅዱስ የሀብትና የማያቋርጥ ፍቅረ ነዋይ ምሳሌ ነው። ብርን የሚወድ ሰው ብርን አይጠግብም፣ ባለጠግነትንም የሚወድ ትርፉን አይጠግብም። ይህም ደግሞ ከንቱ ነው እንዳለ ጠቢቡ ሰለሞን። ብር የሚለው ቃል ገንዘብ ከሚለው ቃል ጋር ትርጉሙ አንድ ነው። ፋርሶች ከፍተኛ የሆነ የገንዘብ ፍላጎት ነበራቸው። የፋርስና የሜዶን መንግስታት ከአቅም በላይ የሆነ ግብር በሕዝቡ ላይ በመጣል ብዙ ገንዘብ ሰብስበው ነበር። ነቢዩ ዳንኤል የንጉሱን ሕልምና ፍቺውን እጅግ በተረዳና በረቀቀ ሁኔታ ለንጉሱ አስረድቶ ከጨረሰ በኋላ የተፈጠረውን ነገር መጽሐፉ እንዲህ በማለት ይነግረናል። የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት፣ የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል መጽሐፉ። ራሱን እንደ አምላክ የሚቆጥረው ንጉሥ ናቡከደነጾር ለዳንኤል ሰገደ። ናቡከደነጾርን የሚያህል ንጉሥ በጦር ኃይልም ካልተንበረከከ በቀር ለማንም አይሰግድም። ለነቢዩ ለዳንኤል ግን ሰገደ። ከኃይለ እግዚአብሔር በላይ ጦር የለምና። በእርግጥ ይህ የናቡከደነጾር መመለስ እንደ ፈርዖን ጊዜያዊ እንጂ ፍጹም መመለስ እንዳልሆነ በቀጣይ ታሪኩ ይታያል። ዳንኤል ናቡከደነጾርን ሊያስደስተው የሚችለውን ነገር አልነገረውም፣ የሚያሳዝነውን እንጂ። ይህም ቢሆን ነቢዩ ዳንኤል እውነትን ይዞ በንጉሱ ፊት ቢቀርብ ፍርሃት አልታየበትም። ለኑሮም ሲል ከእውነት አላዘነበለም። ለዳንኤል ሰገደ የሚለውን መተርጉማን ሲተነትኑት ሕልሙ እውነት ነው፣ ትርጓሜውም የቀና ነው ብሎ ለእግዚአብሔር ሰገደ ብለው ወስደውታል። ይህም የእህሉን ቁርባን ዕጣንንም ያቀርቡለት ዘንድ አዘዘ ያለው ነቢዩ ዳንኤልን እንደ አምላክ ቆጥሮት ሳይሆን ለዳንኤል አምላክ ይሰዋ ዘንድ ነው ካለው የአባ ሄሮኒመስ ትርጓሜ ጋር አንድ ነው። በሌላም በኩል እግዚአብሔር ላደረገለት ቅዱስ ክብር ይገባል ሲል ለነቢዩ ሰግዶለታል። ንጉሡም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገሥታት ጌታ የምስጢርም ገላጭ ነው ብሎ ተናገረ። ናቡከደነጾር ለነቢዩ ዳንኤል ሕልሙን ከነትርጉሙ የገለጠለት አምላክ አማልክት እግዚአብሔር መሆኑን ተናግሯል። በዚህ እምነቱ ግን አልጸናበትም።
ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎን አውራጃዎች ሁሉ ላይም ሾመው፣ በባቢሎንም ጠቢባን ሁሉ ዋነኛ አለቃ አደረገው ይላል የነቢዩ የትንቢት መጽሐፍ። ነቢዩ ዳንኤል ለድሆች ዘመዶቹ ሲል የንጉሡን ስጦታ ተቀበለ። ነገር ግን ፍጹም መንፈሳዊ ነውና ዋጋውን ለእርሱ ብቻ ተቀብሎ አልቀረም። በጸሎት ተራድተውታልና ካገኘው ዋጋ ለሰለስቱ ደቂቅ አካፈላቸው። በዚህም በጸሎት የሚራዱንን አበው በገንዘባችን በጉልበታችንና በእውቀታችን መራዳት እንዳለብን አርአያ ሆነን። ዳንኤልም ንጉሡን ለመነ። እርሱም ሲድራቅንና ሚሳቅን አብድናጎብንም በባቢሎን አውራጃዎች ሥራ ላይ ሾማቸው። ዳንኤል ግን በንጉሡ በር ነበረ ይለናል መጽሐፉ። ከዚህ በኋላ የተፈጠረውን ታላቅ ክስተት ትንቢተ ዳንኤል በምዕራፍ 3 እንዲህ በማለት ይተርከዋል። ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱ 6 ክንድ የሆነውን የወርቅ ምስልን አሰራ ይለናል። የዚህን ታሪክ መነሻ የቤተ ክርስቲያናችን የትንቢተ ዳንኤል ትርጓሜ ሲገልጥ በነገሰ በ18 ዘመን በሰለስቱ ደቂቅ ቀናን ያሉ ሰዎች እርሱ ዘወርቅ ተብሎ የተተረጎመልህ አንተ ነህ እንጂ አሁንም 60 ክንድ ቁመት 6 ክንድ ደረቱ የሆነ ጣዖት በሐቅለ አዶራ ይቁም ብለህ አዋጅ ንገር፣ ሁሉም ለእርሱ ይሰግዳሉ አሉት ብለው ይተረጉሙታል። ይህንን ሐውልት ከወርቅ አሰርቶ እንዲያቆመው የገፋፉት የባቢሎን ጠቢባን መሆናቸውን ሊቃውንት ይተረጉማሉ። የባቢሎን ሕዝብ ሕልሙንና ትርጉሙን ሰምቶ የእስራኤልን አምላክ ከፍ ከፍ ማድረግ ስለጀመረ ያንን ለማዘናጋት ያደረጉት ነውም ይላሉ። ናቡከደነጾር በሕልሙ ትርጉም ራሱ የወርቅ የተባለ አንተነህ ስለተባለ የወርቅ ምስልን አሰራም። በሌላም በኩል ናቡከደነጾር የእስራኤል አምላክ በሕዝቡ ሁሉ ዘንድ ሲከብር ተመልክቶ ሕዝቡ የባቢሎንን አማልክት ይንቃቸዋል ይተዋቸዋልም ብሎ ፈራ። ስለዚህም የወርቁን ምስል ሰራ ብለው የሚተረጉሙ ሊቃውንት አሉ። አንዳንድ የ20ኛው መቶ ክፍለ ዘመን ሐያሲያን ይህንን የሚያህል ጣዖት መገንባቱ ያውም በወርቅ መሰራቱ ነገሩን ከታሪክ ይልቅ አፈ ታሪክ ያስመስለዋል ይላሉ። ነገር ግን ሰማይ ጠቀስ ፎቅ ተሰርቶበት በነበረ ሀገር ይህንን መሳይ ሐውልት መስራት የሚገርም አይደለም። በሌላም በኩል ያንን የሚያህል ሐውልት እንዴት ከንጹህ ወርቅ ይሰራል ለሚለው ጥያቄ በአንድ በኩል ታሪክ ጸሐፊው ሄሮዶተስ ስለ ባቢሎን የወርቅ ሀብት ከተናገረው አንጻር የሚያስኬድ መሆኑን መተርጉማን ይስማሙበታል። በሌላ በኩል የወርቅ ቅብ ሜዳሊያ ወይም የወርቅ ሜዳሊያ እንደሚባለው ሁሉ ወርቅ ተቀብቶ ወይም ወርቅ ገብቶበት በመሰራቱ የወርቅ ምስል መባሉን የሚገልጡም አሉ። የሆነው ሆኖ የተሰራው ሐውልት በባቢሎን አውራጃ በዱራ ሜዳ ቆመ። ዱራ የሚለው ቃል በከለዳውያን ቋንቋ የተመሸገ ማለት ነው። ይህ ቅጽል የተቀጸለላቸው ብዙ ቦታዎች አሉ። በመሆኑም በእርግጠኝነት ቦታውን ዛሬ ላይ ለመለየት አልተቻለም። ነገር ግን በባቢሎን ግንብ ውስጥ ባለው ሜዳ መሆኑን ለመገመት ይቻላል። አንዳንድ የአርኪኦሎጂ ሊቃውንት ከባግዳድ ከተማ በስተደቡብ ምዕራብ 27 ኪሎ ሜትር ርቀት ላይ ያለችው ቴልዴር መሆኗን ገምተዋል። ከዚህ በመቀጠል ንጉሡ የሀገሩን ባለስልጣናት ሁሉ ይሰበስቡ ዘንድ አዘዘ። በዚህ ጊዜ በባቢሎን አውራጃ ላይ የተሾሙት ሰለስቱ ደቂቅ በአዋጁ መሰረት መምጣታቸው አይቀርም። ለምን ወደ ጣዖት ቦታ መጡ ቢባል የመጀመሪያው ለምስክርነት ሲሆን ይህም ማለት የአምልኮ ጣዖትን ከንቱነትና የእግዚአብሔርን ክብር ለመመስከር ሲሆን፣ ሁለተኛው ለአርአያነት ነው። ይህም በምርኮ ላሉት እስራኤላውያን በሃይማኖታቸው እንዲጸኑ አርአያ ለመሆን ነው። ናቡከደነጾር 3 አይነት መንገዶችን ተጠቅሞ ለምስሉ ለማሰገድ ጥረት አድርጓል። የመጀመሪያው አዋጅ በማወጅ ነው። ይህ አዋጅ ከተራው እስከ ባለስልጣን ያሉትን የሚመለከት ነበር። በተለይም ባለስልጣናቱ ቀድመው በመስገድ አርአያ እንዲሆኑ ተገደዋል። ሁለተኛው ደግሞ የሕዝቡን ልብ በሙዚቃ እያስደሰቱ በደስታ ስሜት ተውጠው ሳያስቡት እንዲሰግዱ ማድረግ ነው። ሶስተኛውና የመጨረሻው በማስፈራራት ወይም ወደ እሳት ትጣላላችሁ በማለት እንዲሰግዱ ማስገደድ ነበር። ስለዚህ በዛ ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን የመሰንቆንና የክራሩን የበገናውንና የዘፈኑን ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ፣ ንጉሡ ናቡከደነጾር ላቆመው ለወርቅ ምስልም ሰገዱ ይላል መጽሐፉ። በዚያ የተሰበሰቡ ሁሉ ሰግደዋል። ነቢዩ ዳንኤል ቀድሞ ባገኘው ማዕረግ ምክንያት በጉዳዩ ላይ እንዲሳተፍ የተጠየቀ አይመስልም። ከለዳውያን በናቡከደነጾር ትእዛዝ ከመጣው ሞት ያዳኗቸው ነቢዩ ዳንኤልና ሰለስቱ ደቂቅ ናቸው። አሁን ግን እነዚሁ ከለዳውያን ሰለስቱ ደቂቅን ለሞት በታዘዘ አዋጅ ሊያስገድሏቸው መጡ። የሰለስቱ ደቂቅ በባቢሎን አውራጃ ሥራ ላይ መሾም ከለዳውያንን አላስደሰታቸውም ነበር። በአንድ በኩል እነርሱ ያላወቁትን ሕልምና ትርጓሜ ዳንኤል ማወቁ፣ በሌላ በኩል የሰለስቱ ደቂቅ መሾም፣ በመጨረሻም የእስራኤል አምላክ የእግዚአብሔር ስም በባቢሎን ከፍ ከፍ ማለት
ለከለዳውያኑ ራስ ምታት ሆኖባቸዋል። በመሆኑም ንጉሥ ናቡከደነጾር የወርቅ ምስል እንዲሰራ መከሩት። ሰለስቱ ደቂቅ ከባለስልጣናቱ ጋር ቆመዋል። ይሰግዳሉ ወይስ አይሰግዱም የሚለውን ለማወቅ ብዙዎች በጉጉት ይጠብቋቸው ነበር። ስለዚህም አለመስገዳቸው ሲታወቅ ወዲያውኑ ለንጉሱ ተነገረው። በዚያን ጊዜ ከለዳውያን ቀርበው አይሁድን ከሰሱ። ለንጉሱ ለናቡከደነጾርም ተናገሩ። እንዲህም አሉ፣ ንጉሥ ሆይ ሺህ ዓመት ንገስ። አንተ ንጉሥ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ፣ ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣል ብለህ አዘዝክ። በባቢሎን አውራጃ ሥራ ላይ የሾምካቸው ሲድራቅና ሚሳቅ አብደናጎ የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል፣ አማልክትህን አያመልኩም፣ ላቆምከውም ለወርቅ ምስል አይሰግዱም ብለው ከሰሷቸው። ናቡከደነጾር በብስጭትና በቁጣ ሲድራቅንና ሚሳቅን አብደናጎብንም ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነጾርም ሲድራቅና ሚሳቅ አብደናጎብ ሆይ አምላኬን አላመለካችሁ፣ ላቆምኩት ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው? ብሎ ተናገራቸው። ናቡከደነጾር እግዚአብሔርን ረስቷል። ምስጢር የገለጠለትን እግዚአብሔርን ዘንግቶታል። ስለዚህ ከእጄ ማን ያድናችኋል ብሎ እግዚአብሔርን ተገዳደረ። ሲድራቅና ሚሳቅ አብደናጎብም መለሱ፣ ናቡከደነጾር ሆይ በዚህ ነገር እንመስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው እቶን እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ነገር ግን እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። ሰለስቱ ደቂቅ በሁሉም መንግስታዊ ሥራ ለንጉሡ ታዘው ነበር። በሃይማኖት ጉዳይ ሲሆን ከእግዚአብሔር የሚለያቸው ሲሆን ግን እንቢ አሉ። ነቢዩ ዳንኤል በዚህ ጊዜ ስሙ ለምን አልተጠቀሰም ለሚለው ሊቃውንተ ቤተ ክርስቲያን ልዩ ልዩ መልስ ሰጥተዋል። የመጀመሪያው ምናልባት ከከተማ ውጭ ይሆናል የሚል ሲሆን፣ ሌላው ነቢዩ ዳንኤልን እንዳያሳጡት ንጉሡን ፈርተው መልሶ ያስቀጣናል ብለው ይሆናል የሚሉም አሉ። ሶስተኛው ደግሞ መጀመሪያ ሰለስቱ ደቂቅን ካስገደሉ በኋላ ወደ ዳንኤል ሊዞሩ አስበው ቅርንጫፉን መልምሎ ግንዱን እንደመቁረጥ የሚለው ሲሆን፣ አራተኛው ደግሞ ምናልባት ንጉሡ ዳንኤልን እንደ አምላክ በመቁጠሩ ከምስሉ እኩል አይቶት የዳንኤልን አለመስገድ ከጥፋት ስላልቆጠረው ነው የሚሉም አሉ። የዚያን ጊዜም ናቡከደነጾር በሲድራቅና በሚሳቅ በአብደናጎብም ላይ ቁጣ ሞላበት፣ የፊቱም መልክ ተለዋወጠባቸው። እርሱም ተናገረ፣ የእቶን እሳትም ይንደድ፣ ከነበረውም ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅና ሚሳቅ አብደናጎብንም ያኖሩ ዘንድ ወደሚነደው ወደ እቶኑ እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላኑን አዘዘ። የዚያን ጊዜም እነዚህ ሰዎች ከሰናፊያቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረው ልብሳቸውም ጋር ታስረው በሚነደው በእቶን እሳት ውስጥ ተጣሉ ይለናል ትንቢተ ዳንኤል። በጥንት ዘመን የማቃጠያ ቦታ ከሸክላ ወይም ከሌላ እሳት ከማያስገባ ነገር የሚሰራ ነበር። ከስር ጉድጓድ ይሆንና በር ይበጅለታል፣ በውስጡም እሳት ይነዳል። ሰለስቱ ደቂቅን የጣሏቸው በዚያ ውስጥ ነበር። ሦስቱም አልፈሩም። እንዲያውም መዝሙረ ሰለስቱ ደቂቅን እየዘመሩ ይዞሩ ነበረ። ከዚህ በኋላ የሆነው ከመጽሐፉ ላይ እንደሚከተለው ይነበባል። የዚያን ጊዜም ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎችንም 3 ሰዎችን አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ 4 ሰዎችን አያለሁ፣ ምንም አላቆሰላቸውም፣ የአራተኛውም መልክ የአማልክትን ልጅ ይመስላል ብሎ መለሰ። ናቡከደነጾር 3 ነገሮችን አስተውሏል። የመጀመሪያው ሰለስቱ ደቂቅ በመዝሙር ፈጣሪያቸውን ሲያመሰግኑ ሰምቷል። ሁለተኛው እሳቱ በወጣቶቹ ላይ ምንም ጉዳት እንዳላደረሰባቸው አስተውሏል። ሶስተኛው ሰው ያልሆነ ፍጡር አብሯቸው መኖሩን አውቋል። ናቡከደነጾር በእሳቱ ምድጃ በር በኩል ሆኖ ሁኔታውን ይከታተል ነበር። ለማንም ያልተገለጠውን ምስጢር የገለጠላቸው አምላክ እንዳሉት ያድናቸው ይሆን ብሎ መጨረሻቸውን ለማወቅ የጓጓ ይመስላል። ሰለስቱ ደቂቅ እንደተናገሩት አምላካቸው መልአኩን ልኮ ከሚነደው እቶን እሳት አድኗቸዋል። ናቡከደነጾር በተፈጸመው ተአምር ስለተመሰጠ የሚከተለውን አዋጅ አወጀ።
መልአኩን የላከ ከአምላካቸውም በቀር ማንም አምላክን እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎ አምላክ ይባረክ። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብድናጎ አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜም ንጉሱ ሲድራቅንና ሚሳቅን አብድናጎብንም በባቢሎን አውራጃዎች ውስጥ ከፍ ከፍ አደረጋቸው። ናቡከደነጾር ሰለስቱ ደቂቅን ያዳናቸው የእግዚአብሔር መልአክ መሆኑን መስክሯል። ሃይማኖተ እስራኤልን በባቢሎን ምድር አወጀ። ሰለስቱ ደቂቅንም አከበራቸው። እግዚአብሔር በስማቸው ተጠራ። በሲድራቅ በሚሳቅ በአብድናጎብ አምላክ ተብሎም ተነገረ። ግንቦት 10 ቀን የሚነበበው ስንክሳር በዚህች ዕለት የቅዱሳን ጻድቃን የሰለስቱ ደቂቅ የአናንያ የአዛርያ የሚሳኤል የዕረፍታቸው መታሰቢያ ነው ይላል። ስንክሳራችን እንደሚገልጠው ደግሞ ያረፉት ከነቢዩ ዳንኤል በፊት ነው። ባረፉበት ዕለት በባቢሎን ታላቅ ንውጽውጽታ ሆኗል ይለናል። ከሰለስቱ ደቂቅ ሞት በኋላ የቀጠለውን የዳንኤልን ታሪክ ከዚህ በማስቀጠል ደግሞ እንመልከት። አሁን የወርቁ ዘመነ መንግስት ተፈጽሞ የብሩ ዘመን ሊጀመር ነው። ነቢዩ ዳንኤል አርጅቷል። የእስራኤል መመለሻ ዘመን ይበልጥ ተቃርቧል። መጽሐፉ እንዲህ ይላል። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንትን በመንግስቱ ላይ ሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ ይለናል። በዚህ ዘመን የነበረው ንጉስ ዳርዮስ ይባላል። ዳርዮስ ስለ ነቢዩ ዳንኤል ሰምቷል። ስለዚህ በብልጣሶር ዘመን ከተገፋበት ቦታ መልሶ በመንግስቱ አለቆች ላይ ሾመው። ነቢዩ ዳንኤል ክብርና ጠላት ያልተለየው ሰው ነው። ክብርና ጠላት አይለያዩም። የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም ይላል መጽሐፉ። አንድ ተርጓሚ ተግባሩን ሲያከናውን የሳታቸው ወይም የፈጸማቸው ስህተቶች ካሉ ብለው ጥቃቅን ነገሮችን ፈለጉ። ነገር ግን አላገኙም። ንጉሡ እንዳረጋገጠው ጠንካራ አገልጋይ ብቁና ታማኝ ነው ብለዋል። የዚያን ጊዜም አለቆቹና መሳፍንቱ ወደ ንጉሡ ተሰብስበው እንዲህ አሉት። ንጉሥ ዳርዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ፣ ሹማምንቶችና መሳፍንት፣ አማካሪዎች፣ አዛዦች ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ይጣል። የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጥ እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሥ ዳርዮስ ጽሕፈቱንና ትእዛዙን ጻፈ ይላል መጽሐፉ። ልመና መለመን ወንጀሉ ምንድነው? ነገር ግን ለንጉሡ ያሰቡ መስለው ካንተ በቀር ሌላ እንዳያደርግ አውጅ አሉት። ንጉሡም እርሱን ያከበሩት ስለመሰለው እሺ ብሎ ተቀበለ። ከዚህ ቀጥሎ የሆነው እንዲህ ነው። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበር በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። ከሳሾቹ ዳንኤል የሚጸልይበትን ሰዓት ያውቁታል። አይሁድ በቀን 3 ጊዜ መጸለይ ልማዳቸው ነበር። ጠዋት የነግህ መስዋዕት ሲሰዋ፣ በ9 ሰዓት በሰርክ መስዋዕት ጊዜና በፀሐይ መግቢያ ጊዜ። እነዚያም ሰዎች ተሰባስበው ዳንኤል በአምላኩ ፊት ሲለምንና ሲጸልይ ያገኙት። ወደ ንጉሡም ቀርበው ስለ ንጉሡ ትእዛዝ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምን? አሉት። ንጉሡም መልሶ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜም በንጉሡ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናን ይለምናል እንጂ አንተ የጻፍከውን ትእዛዝ አይቀበልም አሉት። ንጉሡም ይህንን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። የዚያን ጊዜም እነዚያ ሰዎች ወደ ንጉሡ ተሰብስበው ንጉሡን ንጉሥ ሆይ ንጉሡ ያጸናው ትእዛዝ ወይም ሥርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። አባ ሂሮኒመስ እንዳለው ንጉሡ የሰዎቹን ፍላጎት አውቆባቸዋል። ነቢዩ ዳንኤልን ለመጉዳት ያደረጉት ነው። ጠላቶቹም የንጉሡን አዝማሚያ ተረድተዋል። እስከ ፀሐይ መጥለቅ እህል ሳይቀምስ ዳንኤልን ወደ ሞት ፍርድ እንዳይወስዱት ለማሳመንና ሐሳባቸውን ለማስለወጥ ተግቷል። ንጉሡ አዋጁን ሊለውጠው አይችልም። ሰዎቹም ዳንኤልን ሲጸልይ ተመልክተው ክሱን መሰረቱ። የንጉሡን ሁኔታ ከግምት ማስገባት አልፈለጉም። ሕጉ በዳንኤል ላይ ተፈጻሚ እንዲሆን መገፋፋት ቀጠሉ። ሊያድነው ፀሐይ እስኪገባ ደከመ
ተዳከመ ያለውን ምናልባት ከአዋጁ ቃል ዳንኤልን ነፃ የሚያወጣው እንዳለ የሕግ ሙያተኞች እንዲመረምሩት አደረገ ብሎ አንድ ተርጓሚ ገልጦታል። መጽሐፉ እንዲህ ይቀጥላል። የዚያን ጊዜ ንጉሡ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሡም ተናገረ፣ ዳንኤልንም ሁልጊዜ የምታመልከው አምላክህ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፍም ከእርሱ ራቀ ይላል። ንጉሡ ሳያስበው ባወጀው አዋጅ ራሱ አዘነ። እንዳይለውጠው የፋርስና የሜዶን ሕግ ሆነበት። ስለዚህ በስውር ዳንኤልን እንዳያጠቁት በቀለበቱ አተመው። ሌሊቱን ሙሉ ሲጨነቅና ሲያስብ እህል ሳይቀምስም አደረ። ትርጓሚያችን ሲከራከርለት አይተዋልና ያድነዋል ብለው ሰክተው መኳንንቱ በቀለበታቸው አተሙት። ሲከራከሩበት አይተዋልና ያስገድሉታል ብሎ ንጉሡ በቀለበቱ አተመው ይላል። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ፣ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ከአንበሶች ጉድጓድ ያድንህ ዘንድ ችሏልን? አለው። ዳንኤልም ንጉሡን ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው። ንጉሡ ውስጣዊ ስሜቱን በማልቀስ ገለጠ። ንጉሣዊ ክብሩን በምርኮኞቹ ላይ ያለውን ጌትነትና በዳንኤል ላይ ያለውን ስልጣን ወደ ጎን ተወው። ከሌሎች ጣዖታት ለመለየት እግዚአብሔርን ሕያው አምላክ ሲል ጠራው። እነዚያ የሙታን ጣዖታት ናቸውና የእግዚአብሔርን ካህሊነት አልተጠራጠረም። ያለማወላወልም ይህንን ተናገረ። ዳንኤልን በደህና ቢያገኘው በመሳፍንቱ ላይ ይቆጣ ዘንድ ይላል አባ ሄሮኒመስ ሲተረጉመው። ነቢዩ ዳንኤል መልሱን የጀመረው ንጉሥ ሆይ 1000 ዓመት ንገስ በማለት ነበር። ዳንኤል ንጉሡን አከበረው፣ አስቀድሞ ንጉሡ ዳንኤልን አክብሮታልና። ስለዚህም 1000 ዓመት ንገስ አለው። የዛን ጊዜም ንጉሡ እጅግ ደስ አለው። ዳንኤልንም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሡም አዘዘ፣ ዳንኤልንም የከሰሱ እነዚያን ሰዎች አመጧቸው። እነርሱንና ልጆቻቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱም መጨረሻ ሳይደርሱ አንበሶቹ ያዟቸው፣ አጥንታቸውንም ሁሉ ሰባበሩ ይላል የትንቢቱ መጽሐፍ። ዳንኤል መንፈሳዊ ልዩ የቅድስና ሕይወትን የሚኖር ሰው ነው። ሦስቱ ጓደኞቹም የቅድስና ሕይወትን እንዲኖሩ አስችሏል። ወገኖቹን በምርኮ ጊዜ በባዕድ ሀገር አገልግሏል። ስለሚመጣው መሲህ ስለ ኢየሱስ ክርስቶስ ትንቢትን ለአሕዛብ ነግሯል። በምርኮ በሰው ሀገር እያለም ያለምንም ማመንታትና ሰበብ መፍጠር እግዚአብሔርን አገልግሏል። እውነተኛ የእግዚአብሔር ሰው ማለት ይህ ነው። ነቢዩ ዳንኤልን ሳይነኩት ያደሩት አናብስት ጥፋተኞቹን ሰዎች ግን ገና በአየር ላይ እያሉ ቀለቧቸው። አናብስቱ በኋላ የተወረወሩትን ባይቀልቧቸው ኖሮ ዳንኤልን ያልነኩት ስለጠገቡ ነው በተባለ ነበር። ነገር ግን ነቢዩ ያደረው ከተራቡ አናብስት ጋር መሆኑ በዚህ ታወቀ። በጥንት የምስራቃውያን የፍትህ ሥርዓት ፍርድ ሲሰጥ ሚስቶችና ልጆችንም የፍርዱ መፈጸሚያ ማድረግ ልማድ ነው። የዚህ ምክንያቱ በደሉን ከምንጩ ነቅሎ ለመጣል ነው የሚል አስተያየት አለ። እዚያም ጊዜ ንጉሥ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖች አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህም አለ። ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ግዛቱም እስከ መጨረሻ ድረስ ይኖራል፣ ያድናል፣ ይታደግማል። በሰማይና በምድርም ተአምራቱንና ድንቁን ይሰራል። ዳንኤልንም ከአንበሶች አፍ አድኗል አለ ንጉሡ በአዋጁ። ዳርዮስ አዋጅ ከናቡከደነጾር ይልቅ የጠነከረ ነው። ለእግዚአብሔር መሰጠት ያለበትን ክብር፣ የእግዚአብሔርን ማንነት፣ ስራውንና ታዳጊነቱን ሁሉ አካቷል። ዳርዮስ እግዚአብሔርን የዳንኤል አምላክ ብሎ ጠርቶታል። እግዚአብሔር የአብርሃም አምላክ የይስሐቅ አምላክ እንደተባለ የዳንኤል አምላክም ተባለ። ይህም ዳንኤል በዳርዮስ መንግስት በፋርሳዊው በቂሮስ መንግስት ኑሮ ተቃናለት እንዲል መጽሐፉ። ነቢዩ ዳንኤል በናቡከደነጾር ጊዜ በቤተ መንግስት የተከበረ የከለዳውያን አለቃ ሆኖ የተሾመ ነበር። በብልጣሶር ዘመን በጠቢባኑና በጠንቋዮቹ ጥላቻ ምክንያት ከቤተ መንግስት ተገልሎ ቆየ። በብልጣሶር የመጨረሻ ዓመት የግድግዳውን ጽሑፍ በመተርጎም እንደገና በቤተ መንግስት ቦታ አገኘ። ቂሮስና ዳርዮስ ባቢሎንን ሲወሩ ከለዳውያን ልዩ ቦታ ሰጡት። ዳርዮስም እስከ ሞተበት ዓመት ዳንኤልን አከበረው። ዳርዮስ አርፎ ቂሮስ መንግስቱን ሁሉ ሲጠቀልል ዳንኤልን አከበረው። ዳንኤል እግዚአብሔርን አከበረው፣ እግዚአብሔርም ዳንኤልን በምድር ሁሉ ላይ አከበረው።
ነቢዩ ዳንኤል ከ618 እስከ 534 ቅድመ ልደተ ክርስቶስ ለ84 ዓመታት ከቆየ በኋላ በባቢሎን ከተማ አርፏል። ስንክሳራችን በመጋቢት 23 ቀን የዮናኪር የሴት ልጅ የሚሆን ታላቁ ነቢይ ዳንኤል አረፈ በማለት እንደሚገልጠው ያረፈው መጋቢት 23 ቀን 534 ቅድመ ልደተ ክርስቶስ ነው ማለት ነው። ስንክሳራችን የኖረበትን ዕድሜ 70 ዓመት ያደርገዋል። የታላቁን ነቢይ የነቢዩ ዳንኤልን ታሪክ የዳሰስንበት የመጽሐፍ ቅዱስ ታሪኮች 25ኛው ክፍል በዚህ ይጠናቀቃል። በክፍል 26 ዝግጅታችን እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።